ሰላም ሰላም እንደምን አላችሁ? ዛሬ በአዲስ መረጃ መጥቻለሁ። ዛሬ በእርግጥ መረጃ ሳይሆን ልምድ ነው። ፍየሎችን እንደዚህ አድርጉ፣ በሬዎችን፣ የወተት ላሞችን እንደዚህ አድርጉ፣ በዚህ ብትቀይሩት በዚህ ቢሆን ምናምን ልላችሁ አይደለም የመጣሁት። የግል ምክሬን ነው። አሁን ትንሽ ብልጭ ብሎብኝ ነው አሁን ማለት ነው። በቃ አሁን የመጣች ሀሳብ ነች፣ ግዴታ ማስተላለፍ አለብኝ ብዬ ስለማምን ነው። እኔ በግሌ ለብቻ የተወጣሁት ነገር ነው። እናንተ ግን እንደኔ መሆን የለባችሁም። ቢያንስ እንደዚህ ሊፈጠር ይችላል ብዬ ሼር ላድርጋችሁና ያንን ዝግጁ ሆናችሁ በተጠንቀቅ እንድትጠብቁ ፈልጋለሁ። በዶሮ እርባታም ግቡ፣ በፍየልም ግቡ፣ በወተት ላሞችም በከብት ማድለብም ግቡ። ብቻ በዚህ በእንስሳት እርባታ ዘርፍ ላይ የሆነች አንድ ነገር አለች፣ በቃ ማወቅ የሚጠበቅባችሁ ማለት ነው። እኔ እስካሁንም ድረስ ይታገለኛል ያ ነገር፣ በቃ የሆነ እያወቅኩት ራሱ የሆነ ይታገለኛል። ነገር ግን እነዚህ አይነት ቢዝነሶቹ ስገቡ ማለት ነው፣ በተለይ መጀመሪያ ለምሳሌ እንደምታውቁት እኔ በዚች አንድ አመት ውስጥ ሁለቱንም ዘርፎች ጀምሬያለሁኝ፣ የፍየልንም የከብት ማድለብንም ማለት ነው። ሁለቱም ላይ ተመሳሳይ አይነት ቻሌንጅ ነው የገጠመኝ ስራውን ስሰራ ማለት ነው። የመጀመሪያው ምንድነው? ስራውን ስሰሩት ለምሳሌ እንግዲህ በማውቀው ልክ ነው እየሰራው ነው፣ እናንተም ትገባላችሁ፣ በምታውቁት ልክ ትሰራላችሁ። ነገር ግን በተለይ የመጀመሪያዎቹ 3 እና 4 ወር ላይ ከባዱ ፈተና ምን መሰላችሁ? በቃ ስራው ስኬታማ ሊሆን ይችላል። በቃ ስራውን እኮ በአግባቡ እየሰራችሁት ነው። ነገር ግን በጣም ከባዱ ነገር ስራው እየተሰራ እንዳልሆነ የተለያዩ ምልክቶችን ታያላችሁ። ስራው ግን በአግባቡ እየተሰራ ነው። ነገር ግን የሆነ ምንድነው አይሳካልህም የሚል አይነት መንፈስ ይኖረዋል። ወይም ደግሞ አይሳካልህም፣ እየሰራከው አይደለህም፣ በቂ አይደለም የሚሉ ነገሮች በደንብ ይታያሉ። ያንን አይነት ስሜት የሚሰማችሁን አይነት ስሜቶች ናቸው እነዚህ። ግን ያንን ደግሞ በተግባር የሚደግፈው ማን መሰላችሁ? ፍየል ለምሳሌ በፍየል ልስጣችሁ፣ በከብቶችም ሰጣችኋለኝ። ፍየሎችን ካስገባችሁ በኋላ ከገቡ በኋላ ፍየሎቹ ልክ በእናንተን መንከባከብ ስትጀምሩ ፍየሎቹ ወደ ላይ ሳይሆን ወደ ታች ነው የሚሄዱት። ይሄ በጣም የሚያጋጥመኝ ነገር ነው። በተለይ ስጀምር ምንድን ነው እየሰራው ያለሁት አልገባኝም ማለት ነው። ስራው እስክል ድረስ ማለት ነው። ስሜት ነው እንግዲህ ተመልከቱ። ስሜት ከተግባር ጋር ተዛመደ ወይም ደግሞ ተገናኘ፣ ተገጣጠመ ማለት ነው። ፍየሎቹን ካስገባው በኋላ እንግዲህ በጣም ታተሬ እየሰራው በጣም ለውጥ ለማምጣት በሁለት እግሩ ስራው እርባታው በሁለት እግሩ እንዲቆም እየሰራው፣ ነገር ግን ደግሞ ጎን ለጎን እንደነዚህ አይነት ስሜቶች ይሰማሉ። ይሄ ምንድነው? ስለሚመስለን ብቻ ነው እንጂ ሆኖ አይደለም። ይህንን ልብ ማለት ያለባችሁ ምንድነው? ስለሚመስለን ብቻ ነው። ፍየሎችን ካስገባችሁ በኋላ በጣም ተንከባከባችኋላችሁ። ነገር ግን የሰውነት ሁኔታቸው እናንተ የምትገመግሙት በሰውነት ከሆነ በጤና ሁኔታቸው የምትገመግሙ ከሆነ ብዙ እየሰራችሁ አይደላችሁም የሚል አይነት ሀሳብ በድግግሞሽ ይመጣልና እንዳትሰሙት ልላችሁ ነው ዛሬ ማለት ነው። እንዲህ አይነት ሀሳቦች እየመጡባችሁ ከሆነ ወይም ደግሞ በቃ ስራውን ለማቆም የምትፈልጉ አይነት ነገር ከሆነ እንደዚህ ስሜቶች ይመጣሉ። ይሄ ሰው እስከሆናችሁ ድረስ የሚመጣ አይነት እንትን ነው፣ ስሜት ነው። ወይም ደግሞ በቃ አንድ አይነት ሀሳቦች በድግግሞሽ ይመጣሉ። ይሄ ነገር እየሆነልኝ አይደለም፣ እየተሳካልኝ አይደለም፣ ስራው እየሄደልኝ አይደለም ብላችሁ እንድታስቡ ይገፋፋችኋል። ይሄ ቢዝነሱ ከተጀመረ በጥቂት ወራት ውስጥ የሚከሰት ነው። 2 3 4 ወራት በቃ በእነዚህ አይነት ጊዜያቶች በጣም ከፍተኛው ቻሌንጅ ዶሮቹ ወይም ደግሞ ፍየሎቹ መንከባከብ ሳይሆን ይሄንን ሀሳብ ማሸነፍ ላይ ነው ትኩረት ማድረግ ያለባችሁ፣ እንዳያሸንፋችሁ ማለት ነው። አንዴ እጅ ከሰጣችሁ ግን ስራው ሳይበላሽ ራሱ ታበላሹታላችሁ ማለት ነው። ጥሩ ስራ እየሰራችሁ አቋርጣችሁ እንድትወጡ ያደርጋችኋል። በቃ ያሸንፋችኋል። ሀሳቡ ራሱ ስሜት እኮ ነው፣ ሆኖ አይደለም፣ መሬት ላይ አይደለም። እንዲህ አይነት ሀሳብ ሲመጣላችሁ አንድ እኔ የምጠቀምበት ጉዳይ ምንድን ነው? ለምሳሌ እኔ በሬዎችን ካስገባው በኋላ እንደምታውቁት እንግዲህ ልጅም ሲኖራችሁ ልጃችሁ አድጓል፣ ግን ያደገ አይመስልም። ለምን? አብራችሁ ስለምትኖሩ በቃ ከአይናችሁ ስለማይጠፋ ሁልጊዜ ታዩታላችሁ፣ ለውጡ አይታያችሁም። ነገር ግን ለምሳሌ የሆነ ለቫኬሽንም ቢሆን ወጥታችሁ ስትመለሱ በጣም ለውጥ ታያላችሁ፣ የሆነ ቆይታችሁ ስለመጣችሁ ማለት ነው። እኔ ለምሳሌ ማቃቸውን ሰዎች አብሮኝ የሚሰሩ ሰዎች በድግግሞሽ እነዛን ከብቶችም ይሁን ፍየሎች አይተዋቸው የማያውቁ ለእኔ አይታወቀኝም፣ ነገር ግን አይተዋቸው የማያውቁ ሰዎችን እጋብዝና እነዚህ ፍየሎች ሲገቡ አይታቸዋል፣ አሁንስ እንዴት ናቸው? በቃ ለውጥ የሚታወቀው ከእንደነዚህ አይነት ሰዎች ነው። በቃ እንደዚህ ሊያሸንፋችሁ ሲፈልግ ስራው አልተሰራም፣ ስራው ስኬታማ አይደለም፣ በቃ አልቻልክበትም፣ ይቅርብህ የሚሉ ነገሮች ይደጋገማሉና እንደነዚህ አይነት ሀሳብ ሲመጣ እስቲ ዝም ብላችሁ አንድ ሰው ትጋብዙና ከዚህ በፊት የሚያውቃቸውን እስቲ ያቸው አሁንስ እንዴት ነው ያለው ፕሮግረስ እንዴት ነው የሚለውን ታሳያላችሁ።
ፍንትው አድርጎ በጣፍ አፍ እጁን ባፉ ላይ ጭኖ ነው የሚነግራችሁ ማለት ነው። ያኔ በቃ የሆነ ደስ የሚል አይነት ስሜት ይሰማችኋል። ከኔ ኤክስፒሪየንስ ነው የምነግራችሁ፣ ከሌላ አይደለም እየነገርኳችሁ ያለሁትና እንግዲህ አርቢዎች በዚህ ይፈተናሉ ብዬ አስባለሁ። እኔ እንግዲህ ከተፈተንኩኝ ሌሎቹም እንደኔው ነው የሚሰሩት ሊፈተኑ ይችላሉ ብዬ ስለማስብ ነውና በተለይ ጀማሪዎችን በጣም ያጠቃል። ስራው እንግዲህ ውስጣችሁ ገብቶ ረጅም ጊዜ በድግግሞች ስትሰሩት ያለሱ ራሱ ህልውናችሁ አደጋ ላይ ነው የሚሆነው። ቢዝነሱ ራሱ ያላችሁ ቢዝነስ ወይም ደግሞ ያላችሁ ኑሯችሁን ህይወታችሁን የምትገፉበት ወይም ደግሞ የምታከናውኑበት እሱ ስለሆነ እንዴት ትወጣላችሁ? ነገር ግን የመጀመሪያዎቹ አመታት ላይ ትንሽ የሆነ ሌላ አማራጭ ለመፈለግም ትፈልጋላችሁ። ልውጣ እንዴ ምንድነው እሱ እየሆነ ያለው ራሳችሁ ጠይቃችሁ ራሳችሁ የምትመልሱበት አይነት ነገር ነው የሚሆነውና ሰውን መጋበዝ። ሁለተኛው ያለው ኦፕሽን ምንድነው? እኔ አሁን ለምሳሌ ፍየሎችን ታውቃላችሁ ስገዛም ለእርባታ ሳስገባም ሲወለዱልኝም እርግዝና ሲይዙ ቪዲዮ አነሳለሁ። ስለዚህ ቀጥታ ስለዛች ፍየል ወይም ደግሞ ያ እርባታ ከምንድን ነበር የጀመርኩት ሲገቡ እንዴት ነበር የሚለውን ቀጥታ ቪዲዮን አወጣለሁ፣ አያለው፣ አሁን ያለውን አያለው። በቃ ትክክለኛ አይነት መልስ የሚሰጣችሁ ነው ማለት ነው እንጂ እኔ ከብቶችን በማደልብበት ሰዓት ዝም ብዬ አብሬያቸው ስለምውል በቃ ቀን በቀን አብሬያቸው ነው የምውለው ሳያቸው ለውጥ ያላቸው አይመስለኝምና ይሄ ነገር እየተሳካለ አይደለም እንዴ ምንድነው ለውጥ የላቸውም ትለፋለህ ስራው ትክክል አይደለም እንዴ እየሰራክ ያለው የሚል ነገር ዝም ብሎ ውስጣችሁ ያቃጭላልና ያንን ነገር ለማጥፋት ቀጥታ ቪዲዮውን ከፍትና አየዋለሁ። ሰማይና ምድር ሲሆንብኝ ጭንቅላቴ አይምሮዬ ስሜቴ ይሸነፋል ማለት ነው። አይደግመውም ከዛ በኋላ ስለዛ ስራ በጣም እርግጠኛ ነኝ። በቃ በጣም ቤስት የሆነ ነገር እየሰራው እንደሆነ አወቅኩት፣ አሸነፍኩት፣ መልስ ሰጠሁት ማለት ነው። ስለዚህ እንደዚህ በምትሆኑበት ሰዓት ቆም ብሎ ማሰብ ያስፈልጋል። ምናልባት ሆኖ አይደለም ወይ ሳትችሉበት ቀርታችሁ አይደለም። ስለዚህ በየትኛውም ዘርፍ ላይ ግቡ። እኔ በእንስሳት እርባታ የገጠመኝን ነው የምነግራችሁ። ስለዚህ በተለይ እንደውም በዶሮ ሳይሻል አይቀርም እንጂ በእነዚህ በተለይ በበጎች፣ በፍየሎች፣ በወተት ላሞች ብዙ ለውጥ ረጅም ጊዜም ስለሚፈጅባቸው ለውጡን ለማሳየት ምንድነው እሱ ይሄ ነገር የሚለው ብዙ ጥያቄ ሊመጣባችሁ ይችላልና ቁጭ ብላችሁ ማሰብ ማገናዘብ፣ በፊት እንደዚህ ነበርኩ አሁን እዚህ ላይ ነኝ ያለው ውጤት እንደዚህ ነው። በሂደቱ ማመን ይኖርባችኋል ወይም ደግሞ ሂደቱን ልትወዱት ይገባል። ካልሆነ ግን ሂደቱ ራሱ ፈተና ነው። በጣም ፈተና በተሞላበት ሁኔታ ስለሆነ ትንሽ ሊቸግራችሁ ይችላል። ዛሬ ምናልባት መረጃ አይደለም ያቀረብኩላችሁ፣ ግን እቺ ሐሳብ ትጠቅማለች ብዬ ስላሰብኩ ነው። ምናልባት ዛሬ ባትገቡም ወደፊት ብትገቡም ምናልባት ይጠቅማችኋል ብዬ አስባለሁኝ። ስራውን ስትሰሩት የሆነ ድግግሞች ስለሚኖረው ስራው በቃ የሆነ ውስጣችሁ የሚላችሁ ነገር አለና ውስጣችን ያለንን ነገር ሁሉ ማመን የለብንም እና አብዛኛዎቹ ደግሞ የመጀመሪያዎቹ ጊዜያቶች ላይ ምንም ይበል ምንም ማቋረጥ የለም። ምንም ይበል ጭንቅላት ሰውም ምንም ይበል የፈለገው ማውራት ይችላል። ማቋረጥ የለም። ራሱ ሰውየው ደግሞ ትንሽ ቆይቶ ደግሞ ይሄንን እንዴት ቻልክበት ብሎ ደግሞ ልምድ ሊቀስም ስለሚመጣ እስከዛ ድረስ መታገስ ይኖርብሃል። በቃ እስከዛ ድረስ ወጥረ መስራት ይኖርብካል። ያ ሰውዬ እስኪመጣ ድረስ ማለት ነው። ያ የናቀ ሰውዬ ወይም ደግሞ ያ አትችልም ወይም ደግሞ ይቅርብህ፣ ኢቭን ቤተሰብ ሊሆን ይችላል እኮ የቅርብ ጓደኛ ሊሆን ይችላል፣ የአብሮክ የሚሰራ አይኑ የሆነ አካል ጓደኛ ምናምን ሊሆን ይችላል። እንደነዚህ አይነት ሰዎች ለአንተ ከማሰብም ሊሆን ይችላል፣ ዙሪያውንም ደግሞ ከሚያውቁትም ልምድ ከራሳቸው ውድቀትም አንስተው ሊነግሩ ይችላል። አንተ ሌላ ሰው ነህ። በየትኛውም አይነት ቻሌንጅ ውስጥ ማለፍ እንደምትችል ራስን አሳምነህ ትገባለህ። ከዛ በኋላ ወገብህን አስረክ ዝቅ ብለህ ጊዜ እስኪያነሳክ ማለት ነው ራሱ ከዛ በኋላ ነገሮች ይስተካከላሉ። ሲስተካከል ደግሞ አንዴ ነው፣ በቃ አንዴ ነው፣ አልጋ በአልጋ እስከሚሆን ድረስ ማለት ነው። አንዴ ከዚች ፈተና ካለፍክ በኋላ ትንሽ ፈተናዎቹ ታስቸግራለች። በሌላ አቅጣጫ ይመጣብሃል። በሰዎች ወሬ ሊመጣብህ ይችላል። በራሳቸው በስራው ላይ አንዳንድ እክሎች ሊገጥም ይችላል። ፍየል አስገብተህ ከሆነ ፍየል ሊሞት ይችላል። በቃ በሽታ ከቤት ውስጥ ላይወጣ ይችላል። ላይራቡ ይችላሉ። ይሄ ስራው አንድ አካል ነው። በቃ ይሄንን ልታውቅበት ይገባል። በቃ ይሄንን ስታልፍ ነው ጥሩ ስራ ማግኘት የምትችለው። በዚህ ትንሽ በፈተናው ካልተጠበስክ ግን ወይ ትንሽ በቃ ካልተቀጠቀጥክ ካልተኮረኮምክ እዛም ሄደህ ትንሽ ትቸገራለህ። በደንብ ስራህንም የምትወደው ያለፉትን ችግሮች ስለምታስታውሳቸውም ጭምር ነው፣ ከኔም ጭምር ነው የምነግራችሁና ምናልባት አሁን ላይ ምናልባት እርባታው ላይ ተፈተፍ እያላችሁ ያላችሁ ሰዎች፣ እየተንቀሳቀሳችሁ ያላችሁ ሰዎች እንቅስቃሴያችሁን ነው መውደድ ያለባችሁ። በቃ ጠዋት ተነስተህ እዛ የምትዳክረው እዛ ተብኳክተክ ምን ብለክ ላብን ጠፍ አድርገህ የምትሰራውን ስራ ውደደው።
እሱም ፓርት ብቻ ውደደው። የግድ ነገ ከነገ ወዲያ ወይም ደግሞ ከአመት ከሁለት አመት በኋላ ከብቶችክ በስተው ፍየሎችክ በስተው ስታያቸው እሱ ደስ አያሰኝህም። ለምሳሌ 50 ፍየል ኖሮክ 1000 ፍየል ላይ ደርሰ ቆመ ስታየው ምንም ነው። ሂደቱን የሄድክበትን መንገድ ነው። በቃ ውጣ ውረዶቹን ሁሉንም የስራው አካል አድርገህ ውደዳቸው። በቃ የምትሄድበትን የምትጓዝበትን ነገር መውደድ ይኖርብሃል። ግን ከ3 ከ4 ከ5 ዓመት በኋላ የሚመጣውን የፍየሎችን መብዛት የከብቶችን መብዛት አይደለም ማየት ያለብህ። እዛ ለመድረስ የሄድክበትን ጉዞ ውጣ ውረዶቹን፣ ስኬቱን፣ አንድ መጥፎ ነገር አንድ ስኬት፣ እንደዛ ነው እየተቀያየረ የሚመጣው። እየተተካኩ ነው። ስኬት እያለ አይሄድም። መጨረሻ ላይ በተከታታይ ውድቀት ስለሚሆን ጥላው እሱን አትውደደው። እንደውም መጀመሪያ ላይ በጣም የሚያጠነክርህ በጣም ብረት የሚያደርግክና በቃ እንደ አለት የጠነከርክ የምትሆነው ስትቀጠቀጥ ነው። በቻሌንጆች ማለት በጣም ስትቀጠቀጥ ማለት ያኔ እጅ አልሰጥም ብለህ ትንሽ እንደተፏቀቅ ይመጣሉ። እየታየ ይመጣል። ከዛ በኋላ እንግዲህ ለራስህም ለሚያዩኩም ሰዎች ለቤተሰቦችም ለቅርብ ሰዎችም መናገር አይጠበቅብህም። ራሱ ይናገራል ስራው ማለት ነው። ስለዚህ በቻሌንጆች መንገዳገዳችሁን ምናልባት አሁንም እንስሳት እርባታ ላይ ያለ ሰው ካለ በምንም አይነት ሁኔታ ገንዘብ ይኑረውም፣ ቦታ ይኑረውም፣ አቅም ይኑረውም፣ ጉልበት ይኑረውም፣ ምንም ነገር ይኑረው መፈተኑ አይቀርም። በእንስሳት እርባታ ላይ ማለት ምንም ነገር ቢኖረው ማለት እውቀት ቢኖረው ኤክስፐርት ነኝ ቢል እንደውም በኤክስፐርቱ ሳይብስ አይቀርም። ለምን ኤክስፐርት ነኝ ካለ አብዛኛውን ነገር እንግዲህ አድቫንስ አድርጎ ነው የሚሰራው፣ ከሌላው የበለጠ አድርጎ ነው። እነሱ ደግሞ የራሳቸው ሳይድ ኢፌክት አላቸው፣ የራሳቸው ዲስአድቫንቴጆች አሏቸው። አድቫንቴጁን ብቻ አይደለም መጠቀም የሚችለው ማለት ነው። ስለዚህ በማንኛውም የእንስሳት ዘርፍ ላይ አይምሰላችሁ። የኔንም ስትመለከቱ የሌላውንም ስትመለከቱ እኔ ብቻ ነኝ ወይ ሰው እንዲህ እየተሳካለት የሚለውን በውስጥ አዋቂነት በጣም ብዙ የታለፉ አይነት መከራዎች አሉ፣ ብዙ ነገሮች አሉና ሳላቅ ምናልባት መከርኳችሁ መሰለኝ። ብቻ ግን እኔ በእንደዚህ አይነት መንገድ ነው ማምነው። ሂደቱ ውደዱት እና ስራውን ከጀመራችሁ በኋላ ትንሽ መውደቅ መነሳቱ ሲበዛ ቆይ ሊሳካ ነው ማለት ነው፣ ሊነጋ ነው ማለት ነው ብሎ ማሰብ ነው። እንደዛ ነው አብዛኛው። እኔ ለምሳሌ አላቅም ብነግራችሁ በጣም በድግግሞሽ በጣም ይሄ ነገር አይሆነኝም እንዴ፣ የማይቻል ነገር ነው እንዴ እየሞከርኩ ያለሁት፣ የማይሆን ነገር ነው እንዴ ብዬ ጫፍ ደርሼ የተመለስኩባቸው ብዙ፣ በዶሮም በሉት በከብትም በሉት በፍየልም በሉት በሶስቱም ማለት ነው። አይሆንም እንዴ እስከምልበት ድረስ ተፈትኛለሁ ማለት ነው። ስራው እየገባኝ እያወቅኩት ግን በቃ ከዚህ ከሚሰራው ስራ ትንሽ ወጣ አድርጌ የመስራት ፍላጎት አለኝ። በሁሉም ዘርፍ ላይ በእንስሳት እርባታ ላይ በቃ የሆነ የተሻለ ነገር መስራት ፈልጋለሁ። የትናንትናው መድገም በጣም ነው የሚያስጠላኝ። ያ ነገር ደግሞ በጣም ይጎዳል፣ ዋጋ ያስከፍላል። ውጤቱን ደግሞ በእጅ ስትጨብጠው ያኔ ትጠነክራለህ፣ በቃ ጉልበት ይሆናል ማለት ነው። ለዛሬ ያለኝ ሀሳብ ይሄንን ይመስል ነበረ። ምናልባት እንግዲህ ይጥቀማችሁም አይጥቀማችሁም አላቅም። ይጠቅማችኋል ብዬ አላስብም። ስለ ፍየል ስለ ምናምን ስላልነገርኳችሁ ይጠቅማል ብዬ ግን የኔ ምናልባት አንድ ሰው ከዚች ስትረስ ውስጥ ካወጣች ብዬ ነው። አንድ ሰው ለምን በቪዲዮ ይሄንን ነገር ብሰማው በነገራችን ላይ እወጣ ነበር እኔ ከዛ ስትረስ ውስጥ። እንደዚህ ብሎ የሚነግረኝ ሰው ባገኝ አሁን አልፌ ምናምን ነገር ነው ለሰው እየተናገርኩ ያለሁት። ነገር ግን በቪዲዮ እንደዚህ ነግረውኝ ቢሆን ኖሮ አስቡት ከምን ያክል ስቃይ እንደሚያድኑኝ ማለት ነው። እኔም ያቺን አስቤ ነው በቃ ያልተነገረኝም እኔ ብነግርስ ብዬ አስቤ ነው። ስለዚህ ሰላም ሁኑ፣ ወጥራችሁ ስሩ። ማቆም የለም፣ ተስፋ መቁረጥ የለም፣ ምንም ነገር የለም። አንዴ ጀምረከዋል፣ ውጤቱን እስክታገኘው እንዳትለቀው፣ ያዘው እዛው። በቃ ዋጋ ያስከፍላል፣ እውነት ነው። ዋጋ ያልተከፈለበት ነገር አይጥምም። ሲጀመር በቃ አይጥምም። ስትከፍልበት ነው ደስ የሚለው። በቃ የሆነ እርካታ የምታገኘው ስትከፍልበት ነውና